ዲጄ አቤ ዩቲዩብ ቻናል። ሰላም ሰላም፣ እንዴት ናችሁ? ይህ ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያደረጋችሁ አብሮነታችሁን አሳዩኝ። ዛሬ እውነት ለመናገር ደብሮኛል። ምክንያቱም በተለይ ትናንት የተካሄደው የሲኖዶስ ምርጫ በጣም እንዳንዳማኝ ወይ ደግሞ እንዳንድ ኦርቶዶክሳዊ ወጣት ልክ አይደለም። ምክንያቱም ምንድነው ማንም ይመረጥ ማንም እኔ ችግር የለብኝም። ግን ዋናው ለቤተክርስቲያን የሚመጥናት ሰው ቤተክርስቲያንን ደግሞ ሌሎች አማኞች ወይ ደግሞ የቤተክርስቲያን ጠር የሚባሉ በአመለካከት ሊሆን ይችላል፣ በእምነት ብቻ በተለያዩ ጉዳዮች በሚመጡበት ጊዜ መከታ ሊሆናት የሚገባ ከጽንፈኝነት የጸዳ ከዘረኝነት የጸዳ ጳጳስን ያክል ማዕረግ ተይዞ ጎጠኝነት ውስጥ እየተገባ አሁን በጣም ከባድ ነው እና ትናንት የተመሩት አባ ሳዊሮስ እውነት ለመናገር ወይም አቡነ ሳዊሮስ ይቅርታ የሚመረጡ ሰው አልነበሩም በእኔ ሚዛን። ይሄ አላዋቂነት ምናምን አይደለም። ይሄ በጋድ የሆነ ጉዳይ ነው። እንደ ቤተክርስቲያን ወይ ደግሞ እንደ ቤተክርስቲያን የምታክል ነገር ያ ሁሉ ምዕመን ጥቁር የለበስንበት ያዘንበት በደረሱበት ሁሉ ስንት ወጣት የሰንበት ተማሪዎችና አማኞች ስንት ሰው የተገደሉበት በእሳቸው ግርግር ምክንያት ነው። እንደ ፖለቲካ ፓርቲ ተገንጥለው ወጥተው እንኳን ለጵጵስና ይቅርና ለዲቁና እንኳን እንዳልደረሱ ስለ ቤተክርስቲያን ስርዓት ምንም ነገር የማያውቁ ሰዎችን ካባ ለብሰው ቆብ ደፍተው ጳጳስ ናችሁ ብለው ሹመው በዛ ልክ ቤተክርስቲያን የደፈሩ አባት እንግዲህ ፖለቲካ ፓርቲ ነው አይደል ለስልጣኑ ልካይ መስሎ ሲል ጦር መዞ ወደ ጫካ የሚወጣው። እሳቸውም እንደዛ ነው ያደረጉት። ምክንያቱም ምናልባት መሳሪያ በእጃቸው ይዘው አልታዩም ይሆናል እንጂ በጣም ትልቅ ችግር ነው የፈጠሩት በጊዜው። እንግዲህ ሁላችንም የምናስታውሰው ጉዳይ ነው። ዲጄ አቤ ዩቲዩብ ቻናል በመንፈስ ቅዱስ ይመራል የሚባል ሲኖዶስ ይህ ግርግር የሚፈጥር ቤተክርስቲያን በዚህ ልክ የደፈሩ ሰው መቀጣት ሲገባቸው ባጠፉት ልክ ሲኖዶስ በሚፈቅደው ስርዓት መወገዝ ሲገባቸው ጭራሽ ስልጣን ሰጥቶ ማምጣት እኛን ምን ያክል እንደናቁን ነው የሚያሳዩት። ምክንያቱም መንፈስ ቅዱስ የሚመራ ተቋም በየትኛው መንፈስ ቅዱስ ነው እሳቸውን የመረጣቸው ማለት እንዴት ነው እንደዚህ የሚሆነው? የትኛው መንፈስ ቅዱስ ነው ይህን ያክል ችግር የፈጠረ? ይህን ያክል ቤተክርስቲያን መንደመን ያዋረዱ አባት የትኛው መንፈስ ቅዱስ መርጦ እንዳመጣቸው ለኔ ጥያቄ ነው እውነት ለመናገር። ምንም ይሄ አሁን በተለይ ተቋሙ ነው እውነት ለመናገር በእግዚአብሔር ቸርነት በመብርሃን አማላጅነት ነው የተጓዝን ያለነው እንጂ አሁን ምንም እኛን የሚወክል ስራ አሰሩ። እውነት ለመናገር የትግራይ ጦርነት ጊዜ ብዙ ነገር መሰራት ሲገባው እንግዲህ ምዕመኑ አንድ አለ የሚለው ሃይማኖት ነው። ምክንያቱም በሃይማኖቱ ቀልድ አያውቅም። ማንም ቢሆን የሚያምን ሰው በተለያየ ሃይማኖት ያለ በሃይማኖቱ ቀልድ አይችልም። የሃይማኖት አባቶች የፖለቲካ ፓርቲ ኃላፊ ከሚነግረው አንድ አማኝ አንድ የቤተክርስቲያን አባት ቢናገር ተሰሚነቱ ከፍ ያለ ነው። አንድ የቤተክርስቲያን አባት ስለ ትግራይ ጦርነት ሲያወግዝ ሰምተን አናውቅም። ያ ሁሉ ዋጋ ተከፈለ፣ ያ ሁሉ ህዝብ አጣ። እዛም አሁንም የአማራ ክልል እየቀጠለ ነው። በየቀኑ ኦሮሚያ ክልል ውስጥ እንደዚሁ እያጣን ነው። በሌሎች ክልሎችም አሉ በተለያየ ምክንያት የሚሞቱ። አንድም ቀን አንድ አባት ወጥቶ ይብቃ ልክ አይደለም የሚል የለም። የነሱ ጉዳይ እስካልጎደለበት ድረስ የነሱ ኪስ እስካልጎደለ የነሱ ስልጣን እስካልተነካ ድረስ እኛን ቸክም አያደርጉም። ከነመኖራችን መረስተውናል ለመናገር። እነሱ ሲነካኩ ብቻ ነው ወደኛ መተው ጃዝ የሚሉን። እኛ እስከመቼ ነው ማጎዶ የምንሆን? በዚህ በፖለቲካው መከራችን ወላለን። በዚህ በሃይማኖት አባት ማረፊያችን የምንላት አንዲት ቤተክርስቲያናችን በግልጽ ስትደፈር እናያለን። እኛ የት ሄደን እንተንፈስሽ? ዲጄ አቤ ዩቲዩብ ቻናል
በጣም ከባድ ነው እውነት ለመናገር። ምክንያቱም ማንም ሰው ያለው ስልጣን ቢኖር ምንም ቢኖር ገንዘብ ቢኖር የተለያየ ነገር ቢኖርህ ጊዜያዊ ምድራዊ ጉዳይ ነው። ያለችን ቤተክርስቲያናችን ሃይማኖታችን ነው ያለን አንድ ነገር እና ወደ እግዚአብሔር የምንሄድበት እምነታችን ነው። ከዛ ውጭ እኛ እንኳን ተራው አማኝ እንኳን እንትን ለምን ጸጋ ለምን ቤተክርስቲያን ትበልጥብኛለች ባላት ዘመን ለነፍሳቸው አድሩ የተባሉት ዓለም ለምን ይዳሉ የተባሉት ጳጳሶች ግን ለጥቅምና ለስልጣን ሲሯሯጡና ሲጋደሉ ማየት በጣም ያሳፍራል እውነት ለመናገር በጣም። ምክንያቱም እናንተ ለምናችሁ ነው እንደዚህ የምትሆኑት? ለየትኛው ጉዳያችሁ ነው? ቤተሰብ አታስተዳድሩ፣ ልጅ የላችሁ፣ ዓለም ንቃችሁ አባቶቻችን ናችሁ ያልናችሁ ሰዎች በዚህ ልክ ሽኩቻ ፈጥራችሁ ማየውን ነገር መርጣችሁ መንፈስ ቅዱስ ነው ያስመረጠን ብትሉን ቀልድ ነው መስለኝ። እና እኔ አሁንም የሆነ ጊዜ የትግራይ ጦርነት ጊዜ አንድ ስሙን መጥቀስ ማልፈልገው ቤተክርስቲያን ሄደን ከሆኑ ጓደኞች ጋር ሄድን። ንግሱ ነው እና ልነሳለን ሄደን በጣም ብዙ ሰው ነው ያለ። ቆመን መከላከያ ወደ መቀሌ የገባበት ጊዜ ነው። እዛ በቃ ቄሱ ወጥተው በማይክራፎን መከላከያ መቀሌ ገባ እንኳን ደስ አላችሁ እያሉ ያስጨበጭባሉ። ሰው ሁሉ ያጨበጭባል። ምን አገባቸው ነው ለምናገር። አሁን መቀሌ ይግባ እንትን ይግባ አዲስ አበባ ምን አመለከት? ሰው የሚሄደው እኮ ፖለቲካ መሮት ቤተክርስቲያን እንደመጠጊያ ሊጠቀምበት ነው የሚሄድ እንጂ የእሳቸውን ገባ ወጣ አይነት ጨዋታ ሊጫወት እኮ አይደለም። ቴሌቪዥን ስንከፍተው ፖለቲካ ነው፣ ሬዲዮ ስንከፍት ፖለቲካ ነው፣ ፌስቡክ ስንከፍት ፖለቲካ፣ ሁሉ ነገር ዘግተን ወደ ቤተክርስቲያናችን የምንሄደው ራሳችን ለማዳመጥ ነው፣ ወደ ነፍሳችን ለመገናኘት ነው። ከዛ መተን ፖለቲካ እንስማ እንደገና። እርሶ ምን አገባውት? አሁን ይግባ አይግባ ይውጣ አይውጣ ምን አገባውት? አረ ግድ የለም ተደባልቁብናል። እውነት የምናገር አሁን ከፓርላማ በላይ ፓርላማ ካለው ሽኩቻ በላይ ሃይማኖት ያለው ሽኩቻ ይበልጣል። በየቤተክርስቲያኑ ዘረኝነት ጥግ ድረስ ነው ያለው። ጥግ ድረስ ጥላቻ ጥግ ድረስ ለጥቅም መሯሯጡ ጥግ ድረስ ለስልጣን ሽቅድድም ጥግ ድረስ ነው ያለው በየቤተክርስቲያኑ ነው የምላችሁ። አንዳንዴ እምነት ራሱ እውነት ለመናገር እንዲያው ነገሮችን በጣም ደከም አድርጎ ለሚያስብ ሰው በቃ ሃይማኖት ሁሉ እንዲከብደው ይሆናል። በቃ ሁሉ ነገር በቃ እና እሳቸው እንዲያረጉ እንደኝነት ምናምን ይላል አንዱ ተራ ምዕመን፣ እንደኔ ያላዋቂ የሆነ ምዕመን ጳጳሱ እንዲያረግ ቄሱ እንዲያረግ ምናምን ይላል። እውነት ለመናገር አሁንም ቅድም ነግሬያቸዋለሁ። ቤተክርስቲያን የምትወክለን በአንድ እንደኛ ተራ ፍላጎት ባለው ሰው አይደለም። ቤተክርስቲያን በእግዚአብሔር ነው የምትመሰለው። ከዛ ውጭ ያለው ነገር ሌላው ሁሉም ተሳሳች ነው። በቃ ምንም ጥያቄ የለውም። ሌላው ነገር የሚያምን ሰው በቤተክርስቲያንም በጳጳስ ልክ ባያት በጳጳስ ስህተት ባይለካት ባይነኝ እኔ። ዲጄ አቤ ዩቲዩብ ቻናል እንጂ አሁን ያለው ጉዳይ በተለይ በቤተክርስቲያን ውስጥ ያለው ሽኩቻ ያለው ችግር ይህ ነው ተብሎ አይዘለቅም። እና ትናንት የተመረጠው ምርጫ ደግሞ ምን ያክል እንደሚዘገንን ሌላው የሚመጣው እንግዲህ የዚህ በኋላ ደግሞ ስልጣን የሚፈልገው አቡነ ሳዊሮስ እንዳደረጉት በቃ ተገንጥሎ ወጥቶ ደግሞ ጦር አዝምቶ ብዙ ወንድሞችን ግብር ከፍሎ ነው እንግዲህ ወደ የሚመጣው ማለት ነው። እንደ ጦር ሜዳው በቃ እንጂ በመንፈስ ቅዱስ ይመራል ምናምን የሚባለው ነገር ከትናንትና በኋላ ለኔ ቀልድ ነው የሆነብኝ። ለኔ እንደ ተራ አማኝነቴ ግን ዝም ብለህ ማለት አንዳንድ ነገሮችን እኮ ጠንቋይ መሆን ትንቢተኛ መሆን ወይ ደግሞ የሆነ ነገር መሆን አይጠበቅብህም። እንዲሁ በግልጽ የምታዩ ነገሮች ናቸው። እንግዲህ አባ ሳዊሮስን ወይም አቡነ ሳዊሮስን መንፈስ ቅዱስ የመራቸው ብትሉኝ ለኔ ቀልድ ነው እውነት ለመናገር። ማለት ሁላችንም ያገንበት አንገታችን አሳልፈን እንሰጣለን ብለን የወጣንበት ጥቁር ለብሰን በጣም የተከፋንበት ጊዜ የሰጡን እሳቸው ነው። ካባ የችግር ካባ አላብሰው ነው የሰነበቱት። እኛ የለበስነው ነው። የሞቱትን ደግሞ ማንም ቤተሰብ ይቁጠረው። በዚህ ልክ አዋርደውን አሁን መንፈስ ቅዱስን የመረጣቸው ብትሉን ለኔ ከቀልድ ያለፈ ምንም ነገር የለውም እውነት ለመናገር። እና በዚህ ልክ ባትቀልዱብን እውነት ለመናገር በዚህ ልክ ባትቀልዱብን ደስ ይለኛል እውነት ለመናገር።
ማለት እኛ እኮ ቤተክርስቲያን በእናንተ ፍሬም ውስጥ ስላላስገባናት ነው እንጂ የሚሰራው ስራ እኮ በቃ ሰው መጥቶ ቤተክርስቲያን ሁሉ እንዳይሳለም እኮ ነው የሚደረግ ያለው ጉዳይ። ከዲቁና ጀምሮ እስከ ጵጵስና ያለው በዘር ትብታብ ከተተበተበና ችግር ከተፈጠረ ምዕመኑ እንዴት ነው እረኛ ያጣ ከብት የምታደርጉት? አይበቃችሁም ወይ? የያዛችሁት የስልጣን የመንፈስ ቅዱስ ጸጋ ከሀብት በላይ ሀብት አይደለም ወይ? ስልጣኑ ምንድነው የሚጠቅማችሁ? ምንድነው የምትሰሩበት? ሀገር አትመሩበት ወይ ደግሞ የፖለቲካ ፓርቲ አይደላችሁ። መንፈስ ቅዱስ ነው የሚመራበት፣ ሰው ነው የሚገነባበት። ሰው እየተፈረሰ ማወግዛባት፣ ሰው በየቦታው እየሞተ ምንም ስንት የትግራይ ወገኖቻችን ያጣንበት፣ አሁንም የአማራ ወገኖቻችን ያጣንበት፣ በየቀኑ በየክልሉ በየኦሮሞ በተለያዩ ክልሎች ወገኖቻችን እያጣን ወጥቶ ሀዘን ይብቃ ወገኖቻችን እየሞቱ ነው ብሎ ማወግዛባት ለምን ነው እኛን ወክሎ የተቀመጠው? ምንድነው ነገሩ? መቼ ነውስ የሃይማኖት አባቶች በየትኛውም ሃይማኖት አባት ያላችሁ እንደኛ ተቆርቋሪ የምትሆኑት? ሲከፋችሁ ወደኛ እየመጣችሁ ስትደሰቱ ደግሞ ቤተ መንግስት የዋላችሁ እንዴት ነው ሚዛናዊ አባት የምትሆኑት ለኛ? ብቻ ከባድ ነው። እውነት መናገር በጣም ይደብራል። እግዚአብሔር ብቻ ምሕረቱን ይስጠን፣ ልቦና ይስጠን ሁላችንም። ምዕመንም አባቶችም ወደ ቀልባችን የምንሰበሰብበት እግዚአብሔር በጸጋው የሚጎበኘን ያድርግን። ግን አሁን ያለው አረማመድና ሂደት በጣም ከባድ ነው። የማንም የሚመረጥ ምንም በግሌ የማንም ጥላቻ የማንም ድጋፍ የለኝም። ግን የሚመጥን ለሁሉም አማኝ እንደ ቤዛ የሚቆም የሚቆረቆርልን፣ ሀዘናችን ሀዘኑ፣ ደስታችን ደስታው፣ ክፋታችን መከፋት የሆነበት አባት ሚዛናዊ የሚሆን ቤተክርስቲያን በአንድም በሌላ መልኩ ሊያጠቃት የሚመጣውን አጥቂ አካል በእውቀት በጦር ሜዳ አይደለም። ሃይማኖት በጦር አይደለም የሚመራው፣ በመንፈስ ቅዱስ በጸጋዋ በእውቀት ተከራክሮ የሚያስመልስ የሚያሳምን ኦርቶዶክስ ሁሉ ለሁሉ ነገር መልስ አላት ነበር አይደል? ለሁሉም መልስ የሚሰጥ አባት እንዲመጣልን እንጂ እየተቧደነ የሚመጣብን አባት እኛ አንፈልግም በየትኛውም ቢሆንና እንደዚህ ባይሆን ጥሩ ነው። ከዛ ውጭ ግን እንግዲህ ጊዜ ይፍታው። ሌላ ብዙ ቢወራ ደግሞ ነገሩ ሌላ ጉዳይ ነው የሚሄደው እና በጣም ስለደበረኝ ነው እውነት ለመናገር አውቃለሁ። እኔ ተናግሬ ብዙ ደህና ነገር ያላቸው ሰዎች ተናግረው ምንም ነገር እንዳልተፈጠረ አውቃለሁ፣ እንደማይፈጠርም አውቃለሁ። ነገሩ ሌላ መልክ የያዘ ነው የሚመስለው። ግን ዝም ብለን እንደው የደበረን ዝም ከምንል መነጋገራችን ደግሞ አስፈላጊና ግድ ስለሆነ ተናግረነው ይሁን። እኔ አሁን ከውስጤ ገብቶ ዝም ብሎ እንዲሁ ቁጭ ብሎ ከሚቀርና ብቻዬን ከማንሰላሰል ላውራው ብዬ ነው እንጂ የሚመጣው እንደሌላ አውቃለሁ። ምንም ትርጉም የለውም። ግን ዝም ብሎ ዝም ከማለት ደግሞ መናገር የመሰለ ነገር የለም። ለማንኛውም ሀገራችን ሰላም ያርግልን። ሰላም። ዲጄ አቤ ዩቲዩብ ቻናል